በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ውድ የኔ ቤተሰቦች እንዴት አላችሁ? ደህና ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንደምን ሰነበታችሁ? እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። 30 ደቂቃ ያደረሰን አምላክ የተመሰገነ ይሁን። እንዴት አላችሁ? ኢትዮጵያ እንዴት ነው? እንዴት ይዟችኋል? እንዴት ሰንብታችኋል? ከኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ የማሳያችሁ ተመልከቱ፣ የመለኩዬ ማለት ነው። በነገራችን ላይ ማለት ነው ውድ ቤተሰቦቼ ይህን የካሜራው ሙሽኪላ ደግሞ ያሳምር መሰለኝ። መለኩዬ ምንድን ነው የሚባለው ሀገራችን ማለት ነው? ሳማ እንደንለው ሳማ እኮ ይፋጃል። ይሄ እኮ ለስለስ ያለ ነው ማለት ነው። የስራ ዲያ ማለት ነው። ድክም የሚያደርግ ማለት ነው። ታውቁታላችሁ መቼም አረብ ሀገር ያላችሁ መለኩዬ ማለት ተመልከቱ። እንግዲህ የመለኩዬ ማለት ይሄ ሁሉ መለኩዬ እንግዲህ ተመልከቱ ማለት ይቺ እንግዲህ አንዳንዱ ተቀንጥሳ ነው እንደዚህ ማለት ነው። እንደዚህ ተቀንጥሳ ማለት ነው። እንደዚህ ነው የምትቀነጥሰው ማለት ነው። እንግዲህ መቼ ነው የሚያልቀው? እስኪውት ቤተሰብ እስኪውት እንደው እናንተ ፍረዱ ማለት ነው። እኔ ሴትዮ መለኩዬ ስታመጣ እንደማፈርፋት ታውቃለች እቺ የተመጣች ማለት ነው። ለማንኛውም ማለት ነው እዚህ ሰብስባ ያመጣችልኝ ይበቃል እንዴ ዝም ስላት ማለት ነው። ታውቃለች እንደኔን ሁሉ ማለት ነው። ለመንደረኛ ከፋፍለዋለች፣ እኛ ከፋፍላት እና ምን አከፋፍለዋለሁ ነው እዚሁ ልታገለው እንጂ ማለት ነው። እልማም ያችሁት እንደዚህ እንግዲህ አንዳንዱ ተቀንጥሶ ዛሬ ወገቤ ማለት ነው ነፍሴ ማር በሏት። እንደዚህ እስከ መቼ ቀንጥሼ ነው ይሄ ተቀንጥሶ ምናምን አታመጥ ደህና አርፈህ ነበር ትታ ነበር ማንጣት ማለት ነው። ምክንያቱም ይሄን ስታመጣ ስጠራኝ ዝም ስለምናምን ስለማፈርፋት ታውቃለች ማለት ነው። እና ምን ብትለኝ ጥሩ ነው? አሁን እሱ ያውቃል እንትን ዝም ብሎ ያመጣል። ደውላ እኮ ነው እኔ ታሊ ያለች እኔ እንትን ለማለት ማለት ነው። እንግዲህ እኔ እኮ መለኩዬን አላልኩትም አምጥቷል እንዳለች እንትኑ ማለት ነው። ገለውን እኮ ነው የሚያመጣው በአረብያ የሚገፋው እሱ እንደ ጠንቁሎ ነው የሚያመጣው አትለው። እልሙም እንግዲህ ዛሬ እንደፈረደብኝ ይሄንን ስቀነጥስ አመሻለሁ ማለት ነው። እንደዚህ እያደረግኩ ማለት ነው። ግን በዛዙ ላይችል ይሰጥም ይባላል። ለማንኛውም ማለት ነው ወደ ቤተሰቦቼ እና ላይክ አርጉኝ፣ ተው አበረታቱኝ። እንደው ከመዲያም ኩሽና እንደው ፈጣሪ ያውጣን፣ ሀገራችንን ሰላም ያርግልን። ኢትዮጵያ ሀገራችን በእውነት ሰላም ያርግልን። እኛንም እና ለሀገራችንን ሰላም ያርግልን። እና ደግሞ ኑ እሸት ብሉ እስኪ ሴታ ዛሬ ደግሞ ሀገራችሁን አስጎበኛችኋለሁ። እሸት ያመራችሁ ማለት ነው። በእሸት ትበላላችሁ። እንደውም ደግሞ የአካባቢ የሆናችሁ እስኪ የት አካባቢ ይመስላችኋል? ያ ማለት ነው በቪዲዮ ሆነ አቀርብላችኋለሁ። ሀገራችን እንግዲህ አሁን የአዝመራ ወቅት ነው፣ እየገባ ነው። እሸትም ያለ ይኖራል። በነገራችን ላይ ሁሉም ቦታ እንትን አይልም ማለት ነው። አንዳንድ ሀገሮች እሸት ይኖራሉ። አሁን አንዳንድ ሀገሮች አዝመራ ይገባል። አንዳንድ ሀገሮች ደግሞ ውቂያ ምን ሊሆን ይችላል ማለት ነው። እና ጤፉ ምናምን አርባቡ በጣም ደስ ይላሉ። ቤተሰቦቼ እነሱ ማሳያቸዋለሁ ማለት ነው። ሲስተራ ታላቋ የኔ ውዴት ቀርጻ ልከልኝ ነው ማለት ነው። ዶኪ የሆነ ታላቅ እህት እንዴት ናት ነው የሚባለው። እውነት እኮ ነው አንዳንዴ ማለት ነው። ታላቅ እህት ያላችሁ ማለት ነው፣ ወንድም ያላችሁ ማለት ነው። እና ልካልኛለች እኔ ታዛዥ እህት፣ ያው አይናፋር ስለሆነች ነው እሷ። በነገራችን ላይ በደንብ ያልገባችሁ እና ለማንኛውም አሳያችኋለሁኝ። እናንተም ላይክ አድርጉኝ፣ ላይክ ማድረጋችሁን አትርሱ። ሰምታችኋል ማለት ነው ውድ ቤተሰቦቼ። እንግዲህ እንጠገረራለሁኝ አሁን ቪዲዮውን ያንን ማስገባላችኋለሁ። እሸቱን ትበላላችሁ፣ በዛም ትፈረጫላችሁ ማለት ነው፣ ታያላችሁ ማለት ነው። እና በነገራችን ላይ ርግ ምንድን ነበር? ርጅ ለምንድን ነው የሚባለው? ኢትዮጵያ ላይ ጎመን ነው ወይስ ምንድን ነው ርጅ የሚባለው? በአረብ ሀገር በነገራችን ንዕናቅ ሀበግስ ምንድን ነው የሚባለው ሀገራችን ማለት ነው ወዶች? እስኪ ስሙን በኮመንት ጻፉልኝ ማለት ታዳመጣችሁት። መቼም አሁን ጊዜ እኮ የሚያዳምጥ የለም ማለት እንዲያው ተላይ ነው ጨለፍ አድርጋችሁ አያት አድርጋችኋት የምትሄዱት ማለት ነው። እልሞም አሁን እንግዲህ ውድ ቤተሰቦቼ ላይ ጋርጉኝ፣ አበረታቱ። ተው ኢትዮጵያን አሳድጉልኝ። እንዲያው መልካምነት ለራስ ነው። እየምር ወንድሞቼ ስወዳችሁ ሳከብራችሁ የኔ ውዶች የኔ ማሮች ልበላችሁ፣ ልመና ልግባ። ሰዓቱ መቼም ፈቅ አይልም ማለት ነው። ግን ማለት ነው ለማንኛውም ማለት ነው ውዶች እያረ ደግሞ ስራ ፈልጉ፣ ተው ስራ ፈልጉ፣ የምር ስራ ፈልጉ ማሮች፣ ስራ ፈልጉ፣ ስራ ፈልጉ። ስራ ጠፍቷል። እህቶቻችን በጃጃ ቤት ዋይ እያሉ ነው፣ ስራ እያሉ ነው። እና ስራ ያለ እያለ ነው ስራ እንፈልግላቸው። ይሄ ደግሞ እንትን ነው የራሱን ይመስላል። እዚህ ደግሞ ነው መጥቷል፣ ከሱ መጥቷል። የሚያመጣል ለዚህ ነው መጥቷል። ሀበጉ መጥቷል። ይሄን አሁን እንግዲህ ይሄ ሁሉ ምን ታላጃ ገባን በልጆቿ ከፋፈላል። አይ እናት ቤት አንዳንድ ጊዜ ማለት ነው። እግዚአብሔር ይመስገን ማለት ነው። ማንኛውም ውድ ቤተሰቦቼ እናንተም ላይክ እያደረጋችሁ
እላችኋለሁ የኔ ውዶች በቅንነት ላይ አድርጉ። ስራ ደግሞ ባካችሁ ስራ የሰማችሁ ስራ የሴት ወንድም ከሰማችሁ ተሰሙኝ ባካችሁ ወንድሞች፣ የኔ ማሮች፣ የኔ ቅመሞች እሺ። እና ስራ ባካችሁ አንጨቃቀን። ወገን ለወገን ደራሽ ነው። ሰምታችኋል እንደሚጨናነቁብን ወዶቻችን ሰራተው እና አሁን እንግዲህ ልቀነጥስ ነው። ለማንኛውም ሰላማችሁ በያላችሁበት ብዝት ይበልልኝ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ታፕ ማድረጋችሁን አትርሱ። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። እኛንም እግዚአብሔር አምላክ ስደት በቃችሁ ብሎ ለሀገራችን ያብቃ። ሀገራችንን ሰላም ያርግልን። ኢትዮጵያ ሀገራችንን ሰላም ፍቅር ያርግልን። ውድ ቤተሰቦቼ እና ለማንኛውም ማለት ነው አንድ እጃዛ ያላችሁ ይሄን አቀራርጻችሁ ትሄዳላችሁ ማለት ነው። ሰምታችኋል እና ማለት ነው። እሺ የሙሽዋሩ ሙዚቃ ያደርሳል ወይ ማለት ነው። እና እንዴት ነው ገናም እየደረሰ ነው። ጾም እንዴት ይዟችኋል? እንዴት ነው ሞኖክዬ? በነገራችን ላይ እኮ ተሰራ ተዘጋጀ በኋላ ይጣፍጣል። በጣም አሪፍ ነው ማለት በተለይ በስጋ አሁን አይደለም። አሁንማ ጾም ሰዓት ስለሆነ የሐዋርያት ጾም ነው፣ የነቢያት ሐዋርያት አይደል? እና የገና ጾም ስለሆነ ይጣፍጣል። እነሱ ስራው ነው እንጂ ዝግጅት ከተዘጋጀ በኋላ ይጣፍጣል ነው የሚሉት ሰዎች። ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። መልካም ቆይታ ይሁንላችሁ። ላይክ ሼር ማድረጋችሁን አትርሱ። ሼር እንኳን ተውት፣ እንደው ላይክ አድርጉ። እንደው ምንም ባይጥም እንደው ማለት ነው ወዶች፣ እንደው ለመዲያም እንደሆነ አሁን እንደው በነገራችን ላይ የመዲያም ቤት የምንሰራው እንደው ለመዲያም ቤት አለን አሁን እንጨካከናለን። እንደው እያየ ነው ማለት ነው። እና ለምን ታልፉታላችሁ እናንተ የምታወት በነገራችን ላይ በቃ ታዋቂዎቹ ምናምን በቃ ምስኪኖቹን እኮ አታሳድጉም። ለምን እንደሆነ ባይገባኝም ማለት ነው። ውድ ቤተሰቦቼ ለማንኛውም ሰላማችሁ ይብዛ።